እንዴት ናችሁ? የመንፈስ ፍሬ ካርታ ጌም አጫወቱን ላሳያችሁ ነው። እንደምታውቁት የመንፈስ ፍሬ 9 ናቸው። እዚህ ላይ እንደምታዩት 9 ካርታዎች አሉ። 5ቱ ምንም አይነት ኢሞጂ የላቸውም፣ 4ቱ ኢሞጂ ያላቸው። ከዛ እንዴት እንደሆነ አጫወቱን በቅደም ተከተል አብረን እየተጫወትን እናሳያችኋለን ማለት ነው። ስለዚህ የምናደርገው ምንድነው? ለተጫዋቾቻችን በምን ከ3 በላይ 2ም 3ም 5ም 10ም ድረስ መጫወት እንችላለን። ስለዚህ ለተጫዋች ለአሁን ለመሞከር 3 እንወስዳለን። ስለዚህ የምናደርገው ካርታውን እንደዚህ ነው የምንይዘው፣ ጀርባው ማለት ነው። ስለዚህ የካርታው ፊት ለፊቱ ይሄ ነው። እነዚህ ናቸው ፊት ለፊቱ፣ ጀርባው ይሄ ነው። ስለዚህ ጀርባውን ይዘን ነው የምንጀምረው። ስለዚህ ሁሉም ተጫዋች ጀርባውን ይዘን ከዛ ላይ የመንፈስ ፍሬ ከፍቅር ጀምሮ እስከ ቸርነት 5ቱ አሉ። ስለዚህ እሱን እየጠራን በየተራ መሬት ላይ ይመጣል ነው ማለት ነው። ስለዚህ የመጀመሪያው ህግ ፍቅር ብዬ እጠራለሁ። ከዛ ቀጣዩ ሰው ደስታ፣ ከዛ ቀጣዩ ሰው ሰላም፣ ትዕግስት፣ ቸርነት፣ ፍቅር እያለ 5ቱ ሮቴት ያደርጋል ማለት ነው። ህግ 1 ልክ እኔ ፍቅር ብዬ ስጥል መሬት ላይ የሚወድቀው አጋጣሚ ሆኖ ፍቅር ሆኖ ከተመሳሰለ ሁሉም ተጫዋች እድል እዚህ ላይ ማምጣት አለበት ማለት ነው። ስለዚህ እጃችሁን እስካመጡ መጨረሻ ላይ ከላይ የመጣው ሰው ካርታ ይጨመርበታል፣ አይጨርስም ማለት ነው። ስለዚህ የጨዋታው አሸናፊ የሚሆነው እጁ ላይ ያለውን ካርታ ቀድሞ የጨረሰ ነው ማለት ነው። እንሞክረው። ከፍቅር እንጀምር ማለት ነው። ፍቅር እዚህ ነው የምወስደው ማለት ነው። ስለዚህ የወሰደ ሰው ሁልጊዜ ይጀምራል። ሲጀምር ፍቅር ብሎ ጀምረው ማለት ነው። ፍቅር፣ ደስታ። ስለዚህ እንዳያችሁት ደስታ ሲል ደስታ ሆነ። ለዛ ሁሉም ሰው እጁን ማምጣት አለበት ማለት ነው። ስለዚህ ህግ 1 ይሄ ነው ማለት ነው። ማን ጋር? እሱ ጋር ነው። ስለዚህ የወሰደ ሰው አሁንም ፍቅር ብሎ ይጀምራል ማለት ነው። ካልተመሳሰለ ጨዋታው ይቀጥላል። ፍቅር፣ ደስታ፣ ሰላም፣ ትዕግስት። ስለዚህ አሁንም ትዕግስት ብሎ ሲጥል ትዕግስት ሆነ። ስለዚህ እጅ ማድረግ ነበረብን። እኔ ከኋላ ስለመጣው ወስጃለሁ። ስለዚህ ፍቅር ብዬ እጀምራለሁ። አሁንም ፍቅር፣ ደስታ፣ ሰላም። ስለዚህ እሱ ጨርሷል። ስለዚህ ካርታውን ቀድሞ ወጥቶ የጨረሰ ሰው አሸናፊ ይሆናል ማለት ነው። ሁለታችን ተሸንፈናል። ስለዚህ ሁለተኛ ህግ ደግሞ አለ። ስለዚህ ሁለተኛው ህግ የሚሆነው ደግሞ ቅድም እንዳየነው 4ቱ ኢሞጂ ያላቸው፣ ለምሳሌ ራስን መግዛት እቺ ምልክት አለች፣ እንደዚህ ማለት ይኖርብናል ማለት ነው። ከዛ የዋሃት ደግሞ እጃችን እዚህ ደረታችን ጋር ማድረግ ይኖርብናል። ከዛ ወደ መሬት መምጣት አለብን። ከዛ በጎነት ሲመጣ ደግሞ እጃችን እንደዚህ አሳይተን እዚህ መምጣት አለብን። ከዛ እምነት ከተጫዋች ጋር መጨባበጥ ይኖርበት፣ ተጨባብጠን እዚህ መምጣት አለብን ማለት ነው። ስለዚህ 3 ሰው ሲሆን 5 ሰው ሲሆን ቻሌንጂንግ ይሆናል፣ ጌሙን ፈን ያደርገዋል። ከፈለጋችሁ ግን ሰላማዊ እንዲሆን ከፈለጋችሁ ይሄኛው እምነት ላይ የራሳችሁን እጅ ጨብጣችሁ መምጣትም እንደ አማራጭ ሊሆን ይችላል ማለት ነው። ስለዚህ አሁን ግን እኛ ቻሌንጂንግ እንዲሆን ስለፈለግን ቀድሞ መጨባበጥ የሚለውን እንወስዳለን ማለት ነው። ስለዚህ በሱ ሁኔታ ሁለተኛውን ህግ ደግሞ እንሞክረዋለን። ስለዚህ የምንሰጠው ቁጥር 3 መስጠት እንችላለን፣ 4ም 5ም ካርታው እስከሚበቃ ድረስ መስጠት እንችላለን ማለት ነው። ጨዋታ ደግሞ ከ3 ሰው ጀምሮ እስከ 10 ሰው መጫወት ይችላል። ስለዚህ 4 ነው ያደረኩት። አሁን ካርታው እንደዚህ ነው የምንይዘው፣ ሌላ ሰው እንዳያይብን፣ እኛም ማናውቀው ምን እንደምንጥል ማለት ነው። ማን ያሸንፈው? ስለዚህ ይጀምራል ማለት ነው። ፍቅር፣ እምነት። ስለዚህ ይሄኛው ካርታ ሲመጣ መጨባበጥና ቀድመን መምጣት አለብን። እኔ እሱን ጨብጬዋለሁ ማለት ነው። ስለዚህ ከላይ የነበረው ማን ነው ማለት ነው። ስለዚህ እሱ ይወስዳል። ከዛ ፍቅር ብሎ ይጀምራል ማለት ነው። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ ፍቅር፣ በጎነት። ስለዚህ እቺ ካርታ ስትመጣ በጎነት ስለሆነ እጃችን እንደዚህ አሳይተን መጣን ነበረብን። ያው ከላይ የሆነ ሰው ይወስድና ይጀምራል ማለት ነው። እሺ ወስደው የቅድሙ ህግ 1 እንደተጠበቀ ነው ማለት ነው። ፍቅር ብሎ ሲጥል ፍቅር ሆነ፣ ተመሳሳይ ማለት ነው። እሺ ፍቅር፣ ራስን መግዛት። እሺ ስለዚህ እቺኛዋ ራስን መግዛት ናት። ከስራ አርጋት ጀመር እንችላለን። ፍቅር፣ እምነት። ስለዚህ ሞዲዎቹ በመጡ ቁጥር ባይመሳሰልም ይመሳሰልም፣ ይሄ ካርታ መሬት ከወደቀ
አንድ ሰው ጨብጠን እጃችን እዚህ መምጣት አለበት። መጨረሻ የመጣው ይወስዳል ማለት ነው። ፍቅር፣ ደስታ፣ ሰላም። ስለዚህ ጨረሰ ማለት ነው። በድጋሚ ያሸንፋል። ስለዚህ ይሄ ነው። ከዚህ የመጨረሻውና በጣም ቻሌንጅ እንዲኖረው ካሰብን የምናደርገው ምንድን ነው? የተወሰኑ ካርታዎች ሚረር ናቸው። ሚረር ማለት ልክ እንደዚህ ማለት ነው። አጻጻፉ ወደ የተገለበጠም ይመስላል። እዚህ የቀድሞ የነበረው አንድና ሁለተኛው ህግ እንዳለ ይሆንና ለምሳሌ ቸርነት ብዬ ስጥል ይሄ ከሆነ እጄን እንደዚህ ማድረግ ሳይሆን እንደዚህ ገልብጬ ነው ማድረገው ማለት ነው። ስለዚህ ቻሌንጅ ልክ እንደዛ ሚረር የሆነ ወደዚህ ዞሮ የተጻፉ የሚመስሉ ካሉ በሱ ሁኔታ ነው የምንጫወተው ማለት ነው። ስለዚህ አንዴ እንጫወተውና ካሸነፈው እንጀምራለን። 5 ነው የወሰድነው። ፍቅር፣ ደስታ፣ ሰላም፣ ምንም የለውም። እሺ ይሄ የተገለበጠ ሚረር ነው፣ ግን ምንም ከሌለ ምንም አናደርግም ማለት ነው። የሚሆነው ምንድን ነው? አንድ ሰው ደስታ ብሎ ቢጥለው ኖሮ ነበር እንደዚህ የምናደርገው ማለት ነው እንጂ ስለተገለበጠ ብቻ ምንም አናደርግም ማለት ነው። ስለዚህ አራተኛና የመጨረሻው ህግ ምንም ነገር ሳይኖር እጃቸውን ወደዚህ የሚያመጡ ሰዎች ካርታ ይጨመርላቸዋል ማለት ነው። ስለዚህ ምንም ነገር ሳይኖር እሱ ስለመጣ ካርታ እንጨምርለትና ይጀምራል ማለት ነው። ስለዚህ ምንም ሳይኖር እንደዚህ ምናምን እጅ ማለት አይቻልም እንደማለት ነው። ከፍቅር እንጀምራለን። እሺ፣ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት። እሺ አሁንም ከላይ ነኝ። ስለዚህ በጎነት የምትለዋ እቺ ስለመጣች ነው ሁሉም ሰው እጁን ወደዚህ ያደረገው። ፍቅር፣ ደስታ። ስለዚህ ደስታ ብሎ ሲጥል ደስታ ስለመጣ ነው እጃችን እንደዚህ የመጣው ማለት ነው። መጨረሻ የሆነ ወስዶታል። በጎነት። አይ በጎነት ሁልጊዜ የሚወስድ ሰው የምንጀምረው ልክ ከላይ ነው። እዚህ ካርታው ላይ እንደምናየው ከፍቅር ነው የምንጀምረው ማለት ነው። ከስራ እርጋትና ስለየናት ፍቅር ብለን እንጀምራለን። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ራስን መግለጽ፣ ያው ፍቅር፣ ደስታ፣ ሰላም፣ ስለዚህ የመንፈስ ፍሬ 9ኙ ኦርደራቸው ልክ ባይብል ላይ እንዳለው ነው ያሉት ማለት ነው። ፍቅር፣ ደስታ፣ ሰላም፣ ትዕግስት። አንተ ሮናል አሁን ሮናል ለመጨረስ ደርሼ ሙሉ። እሺ፣ ፍቅር፣ ደስታ፣ ሰላም፣ በጎነት ግን አላልክም እንደዚህ ብያለሁ። ስለዚህ ያው ታማኝነት ይጠይቃል ብያለሁ አላልኩም ለሚለውም ስለዚህ እንደዚህ በጎነት ብሏል። እንደዚህ ነው እንደዚህ ያደረኩት። ቫሪታይ ቀረጻው። እሺ፣ ፍቅር፣ ደስታ፣ ስለዚህ እዚህ ጋር እንደዚህ መሆን ነበረበት ማለት ነው። ልክ ሁለተኛ ስለዚህ እቺ ሚረር ስለሆነች ደስታ ብሎ ጣለ፣ ግን እንደዚህ ሳይሆን እንደዚህ ነው። ቀደም ሚስ አድርገናል። እንደዚህ ሳናረግ እንደዚህ አለ። እንደዚህ አድርገን ማለት ነው። ስለዚህ እቺ ሚረር ስትኖር እጅ እንደዚህ መሆን ይቀርና እንደዚህ ከላይ ማለት ነው። አይ አንተ ላይ ተሳሳትከው እኮ። እዚህ ወስጃለሁ። ፍቅር፣ ፍቅር፣ ራስን መግዛት። ፍቅር፣ የዋህነት። ጨረስክ? ጨርስ አይመስለኝም። ሰጠው እሱ ጋር እንዲህ አሉ። እሺ እሱ ጋር ፍቅር፣ ደስታ ኖ ቀጥተኛ ነው።
ፍቅር በጎነት ፍቅር እሺ እኔ ጋር ነው ፍቅር እሺ ደስታ ሰላም የዋህነት አረ እንዴት ነው ያሁኑ ዙር? ጀምር አሁን ያ ብዙል ፍቅር ደስታ ሰላም ኦኬ እሺ ትዕግስት ቸርነት እሱ ላይ ብቻ ስለሆነ ነው። ቸርነት አይደል ግን የወደቀው እምነት ስለሆነ ተጨባብጠን ያው እሱን አስቀረነው ፍቅር በጎነት አንድ መሆኑ በቂ ደረስን ነው እስቲ ፍቅር የዋህነት መለስኳት አስተፋው በረከቴ ፍቅር ደስታ ራስ መግዛት እና ስንጫወት እነዚህ ኢሞጂ ያላቸው ስዕሎች ሲወድቁ ቃላቶቹን እንላቸዋለን ማለት ነው። ኦኬ። ስለዚህ ራስን መግዛት ብለን ነው የምንመጣው። በዛው ሜሞራይዝ ማድረግ ስለሆነ ሀሳቡ ማለት ነው። ፍቅር ደስታ ጨረስኩ ማለት ነው። ስለዚህ ጨዋታው ኢንጌጂንግ እንዲሆን ካሰብን ሌላ ምን ማድረግ እንችላለን? አሁን እኔ ጨርሻለሁ አይደል ጥያለሁ፣ ግን ምን ማድረግ እንችላለን? ጨዋታ ውስጥ እንድቆይ ካሰብን አንድ ዙር እስከሚዞር ድረስ እንዳለው ሊቆጠር ይችላል ማለት ነው። አሁን እኔ እሱ ፍቅር አለ፣ እኔ ደስታ አልኩኝ፣ ሰላም ብለህ ትሄዳለህ። ኦኬ ሰላም እዛ ትዕግስት እስከዚህ ድረስ አለሁበት ማለት ነው። ልክ አንድ ዙር ሲያልፈኝ ግን ወጥቻለሁ ማለት እንችላለን። ስለዚህ ኢንጌጂንግ እንዲሆን ካሰብን እንደሱ ማድረግ እንችላለን ማለት ነው። ስለዚህ የመንፈስ ፍሬ ካርድ ጌም ይህን ይመስላል። ገላትያ 5:22 ላይ ያለውን በቃላችን ላይ መያዝ እየተጫወትን ይህን ይመስላል ማለት ነው። አመሰግናለን።